እና የግጥሜ ርዕስ የስደት በረከቴ ይላል። የስደት በረከቴ ሰው ባላወቀው ምድረ ባዳ ባልኖሩበት ሀገር ግራ በመጋባት ነው ስደት ሲጀመር። አምላክ ግን አይለየን የልቤ መከፋት ካንቺ ጋር አገናኘኝ ልትሆኝልኝ መጠጊያ እናት። ስደት ያገናኘው በሰው ሀገር ምድር ዛሬ ግን ሆንሽልኝ የልቤ መክፋት። አንቺ ግን እንደ እናት ሆነሽ የልቤን አይተሽ ክፋቱንም ሁሉም ተረድተሽ አየሽ ሁሉንም አሰቀሽ። የልቤን መከፋት የምትረጂ ማንም ሳይናገር አንቺ የምታውቂው ስደት ያገናኘው በሰው ሀገር ምድር ዛሬ ግን ሆነሻል የልብ ባለቤት የነፍሴ ክብር። የስደት እህት የችግር ደራሽ በእንባ ሰዓት ከጎን ያልጠፈሽው በዕለት ርቀት በሰው መሃል ሳለው በአንቺ ፍቅር ጸንቶ መቆምን ለመድሁ። አምላክ በቸርነት ባንቺ ባርኮኝ በሰው ሀገር መርጦኝ እንደ እናት ሰጠኝ። በፍቅር በመንፈስ ከምድረ ባዳ በላይ ክፋት የማያውቀው እንደ ጦርነት ያለው ሰማይ በስደት በረሃ ቀዝቃዛው የገደልሽው በበረከትሽ ቃል ሕይወት ያነሰሽው ያንቺ ያለን ፍቅር በልቤ የጸነው በስደት ያገኘው ድንቅ ስጦታ ልዩ ነሽ። ዛሬም ወድሻለሁ ነገም አከብርሻለሁ እስከ ዘላለም ድረስ በጸሎት አስብልሻለሁ። በጣም ወድሻለሁ የልቤ እናት መከፈትን አውቃሽ ቶሎ የምትደርሺው የጠፋ ብለሽ ባሪያን የምትፈልጊው ማንም በሌለባት አሉ የምትይው አሁንም ወድሻለሁ የኔ እናት። መጽሐፍ እንደምለው ፍቅር ይታገሳል በአንቺ መልካምነት የኔ ሕይወት ረጋታ። ከስጋ ዘመድ በላይ መንፈስ ተወልደሽ ለነፍሴ መልአክት ለችግር ደራሽ ሆንሽ። አምላክ ያወቀ መስ የሚሰማሽ ከሆነ ውጭ ኔትወርክ አውርዶሻል ማለት ነው። ዋታቱ ቀጠለ ይሰማናል። መጽሐፍ እንደምለው ፍቅር ይታገሳል በአንቺ መልካምነት የኔን ሕይወት እርጋታ። ከስጋ ዘመድ በላይ በመንፈስ ተወልደሽ ለነፍስ መልአክት ለችግር ደራሽ ሆነሽ። አምላክ ያውቅ ነበረ የልብን ስብራት አንቺን የላከለው ልትሆኝ መጠጊያ ናት። በስደት ድቅድቅ ውስጥ አምላክ አሳየሽኝ ፍቅርሽ ዝምታ ተግባርሽ ምስክር። እንደ ሻማ ቀልጣሽ የምትሰጪኝ ክብር በጸሎትሽ ጉልበት ተጠሪ ሆኖ ሕይወት ሞላው። አምላክ ስጦታ ነሽ አንቺን መሆንሽ ያወቀው የፍቅርሽ ጥልቀት የባህር ኃይል ነው። እናትነትሽ ቃላት የለም ከልብ በላይ ነው። እናትነትሽን ዛሬም ከልክ በላይ ነው። ዛሬም የልቤ ይሰፋል። ባለውለታ ነሽ የጽድቅ ጎዳና እወድሻለሁ ከምድር እስከ ዳር። አምላክ አይለያየን በፍቅር ጥላ ስር በጣም እወድሻለሁ ባለሽበት ሁሉ። አይ እንዴት ያለው ፍቅር ነው ላንቺ የተሰጠው እንባይሽ የተሞላው ከእንስር የተቀመጠው የጠፋው ፍለጋ ቲክቶክ መንደር ሰብስባሽ አንድ ላይ ያረግሽው
ከቲክቶክ መንደር አምጥተሽ አንድ ላይ ያርግሽው። ኢሞ ላይ ያለው የትዳር መንደሩን ሰብስበሽ አየሽው። ሁሉንም አርገሽ እንደ ቅዱሳን ስም ያጠረሽው። አንቺ ማነሽ እንደዚህ ያረግሽው? እንደ አንቺስ ከየት ይገኛል በዚህ ዘመን? እንደ አንቺስ ከየት ይገኛል በዚህ ዘመን? እንደ አምቡላንስ ቶሎ ደራሽ ነሽ። የልቤ የተከፈተው የልቡ የተከፋው አንድ አንቺ ማን ይገኛል በዚህ ዘመን ብፈልግ? እኔም አላገኘውም የስጋ ዘመድ እንኳን አንቺን አግኝቼ ልቤ እርካታ ሆኖ። ዛሬም እንደ እናት የልቤን ታውቃለሽ። ማንም ሳይናገር የት ሄደሽ ብላሽ ትፈልጊያለሽ። የኛ ፈላጊያችን የኛ አምቡላንስ አንቺ እያለሽኝ ሳቅ ምንጭ ሆንሽው። ሁሉም የተቸገረው ከአይን የምታውቂው የመጣው ሁሉ ተቀብላሽ እንዳይን ያየሽው። እንዳንቺ እናት በዚህ ዘመን የት ይገኛል? ስደት ያገናኘው ቢሆንም የልቤ እናት ሆንሽው። ብፈልግ እኔስ አጣው። እንደዚህ የሚሆን እንዴት አገኛለሁ? ቀጣይ ትውልድ ይመጣል እንደዚህ ይሆናለሁ። ጥያቄ ሆኖብኝ ሲቀራ ከኔ ጋራ እንዳንቺ የሚሆን ብፈልግ አሁንም አላገኘውም። አሁንም ኑርልን በልባችን ውስጥ የኛ እናታችን ብለን ስምሽን ለመጥራት ቃላት የለንም ከዚህ በላይ ያላገኘውም። ኔትወርክ እየሰራ ነው ግን እኔ ስልኩን አላየሁም፣ እያስወጣኝ ነው። ኦኬ የልብሽ ቅንነት እንዴት ያለው መልካም ነው። እንባይሽ የሞላው ከፊት አይንሽ ይታያል። እኛ ሳናላት ብቻሽን አልቅሰሽ ለቤቱ የቆምሽው ነው እንዳንቺ ያገኘነው ምንኛ እና ኔትወርክ እምቢ ብሏል እና ተባርኩ። በቃ ሌላ ፕሮግራም ላይ